በተለይ ማዳም ቤት የምትሰሩ ልጆች ተጠንቀቁ። ዛሬ ሁለት የማዳም ቅመሞች ማዳምን ባሏን ልጆቿን ቁርጥ ሰሞኑ ስራ ስለበዛብሽ አራስ ልጇ ስላለች ስራ ስለበዛብሽ ምናምን ነገር ይሁን ምናምን ለብቅ ጭብጥ አረገችኝ። እኔ ደግሞ ደስ እያለኝ እኔ እኮ ረመዳን ማለት ነው ለሆዴ ብቻ አይደለም ወልደው ለቦርሳዬ ለኪሴ ማሮቼ ረመዳን ዱባይ ላይ የምትኖሩ እህቶቼ የማዳም ቅመምም ሆናችሁ በግል ቤት ተከራይታችሁ የምትኖሩ እባካችሁን ገላችሁን ስትታጠቡ ዙሪያ ገባችሁ እና ምን አዲስ ነገር አለ? እና እስኪ እኔና አንቺ ከወደዳችን ነው ተነናቀም እኮ ምን አዲስ ነገር አለ? ሰላም ጤና ይስጥልን። እነሆ ዛሬ መደመጥ ባለበት አንዳንድ መረጃዎችም መተናል። እንዲሁም በውጭ ሀገር የምትኖሩ የመዳም ቅሞች ለናንተም ማስጠንቀቂያ ያለው ቪዲዮ መደመጥ ያለበት መረጃ ለናንተም ይዘንላችሁ መተናል። እንዲሁም ደግሞ አንዳንድ የሚያስቁና የሚያዝናኑ መረጃዎችን በውስጡ መረጃ ያላቸው ቪዲዮዎችን ለናንተም መረጥ አድርገን ይዘንላችሁ መተናል። እንዲሁም ስለ ጃኒና ስለ ጆን ዳንኤል የተሰሙና መደመጥ ያለባቸው መረጃዎች እንዲሁም ለናንተም አካተን ይዘንላችሁ መተናል። ይህንን መረጃ እስከ መጨረሻ ድረስ በደንብ አድርጋችሁ አዳምጡ። ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን ሚጫኑ እንዲሁም ቤተሰብ አሁን ወደ መረጃዎችም እንዲሁም አለፍን። ዱባይ ላይ የምትኖሩ እህቶቼ የማዳም ቅመምም ሆናችሁ በግል ቤት ተከራይታችሁ የምትኖሩ እባካችሁን ገላችሁን ስትታጠቡ ዙሪያ ገባችሁን አየት እያደረጋችሁ ብላ እንግዲህ መልእክት ያስቀመጠችልኝ አንድ እህታችንና ከዱባይ እንግዲህ ምን አለች? ቅርብ ጊዜ ነው ኢትዮጵያ ሄጄ ባላግብቼ የተመለስኩት አለች። ብዙ የውጭ ዜጋዎች የሚኖሩበት ጠባብ ክፍል በፓርቲሽን ተከፋፍሎ የሚከራይ እዛ ተከራይተን እየኖርን እንግዲህ እንደማንኛውም ቀን ገላዬን እየታጠብኩ ነው። ማን ይቅረጸኝ ማን ሳላቅ እርቃኔን አለች። ጎንበስ ብዬ ግሬን ስታጠብ በአጠቃላይ ገላይን ስታጠብ ተቀርጾ የተለያዩ ቪዲዮዎች ከተለያየ አንግል ይላክልኛል። ይሄን ቪዲዮ እንዳለቀው ገንዘብ ስጭኝ እያለ እየጨቀጨቀኝ ነው አለች። አጋጣሚ ባሌ የማይቀና ነገሮችን የሚረዳ አንደርስታንድ የሚያደርግ ስለሆነ እንጂ ትዳሬንም አፋቶኝ ነበረ። ማንነቱ አይታወቅም፣ ስልኩ የአሜሪካ ነው፣ የዱባይ ስልክ አይጠቀምም ማለች። ገንዘብ ላኪ እያለኝ ነው። እባካችሁ ተጠንቀቁ። በተለይ ተከራይታችሁ የምትኖሩ ተጠንቀቁ። የሆነ አፕሊኬሽን አለ እና እሱን አፕሊኬሽን ተጠቀሙ። አካባቢው ላይ ካሜራ ሲኖር እንግዲህ ምልክት ይሰጣል መሰለኝ አላወኩም። እና አፕሊኬሽን ተጠቀሙ። ገላችሁን ስትታጠቡ ዙሪያ ገባችሁን እያያችሁ ብላለች። እንግዲህ ምን አለች? እኔ በሃይማኖቴ ሙስሊም ነኝ፣ ሂጃብ ነው የማደርገው፣ ሙሉ ለሙሉ ሸፋፈናለሁ፣ ለባሌ ብቻ ነው መጋለጠው። አሁን ግን አጠቃላይ የሰውነቴ ክፍል ቪዲዮ እየተላከልኝ ነው። እባካችሁ ጠንቀቅ በሉ በይልኝ ለእህቶቼ ብላ ነው መልእክት ያስቀመጠችው። ጠንቀቅ በሉ። ዛሬ ሰው ገንዘብ ለማግኘት የማይሰራው ጉድ የለም። ስለዚህ ጠንቀቅ በሉ። የዱባይ የማዳም ቅመሞች ሆናችሁ ሌሎቻችሁ ጠንቀቅ በሉ ለማለት ነው። በሌላ ዜና በጣም አንገብጋቢና ወሳኝ የሆነ መረጃም አሁንም እንዲሁም የማስዳምጣችሁ ይሆናል። ለዚህ ለቃሉ ቲዩብ አዲስ የሆናችሁ ላይክ በማለትና ለቻናሉ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን ሚጫኑ እንዲሁም ቤተሰብ አሁን ወደ መረጃዎችም እንዲሁም አለፍን። በተለይ ማዳም ቤት የምትሰሩ ልጆች ተጠንቀቁ። ዛሬ ሁለት የማዳም ቅመሞች ማዳምን ባሏን ልጆቿን ቁርጥም አድርገው ሲያሙ እንዲሁም ደግሞ ስለ መጥፋት ስለ ሌላ ስለ ብዙ ስላወሩትን ነገር ነው የምነግራችሁ እና ሙሉ ድምጻቸው ይሄ ቀርጾ ይተረጉማል። እኔ ለጉዱ ብዬ ይሄን ነገር ከአማዞን ነው ያዘዝኩት። ካርድ ያላችሁ ልጆች ከአማዞን ይሄንን ነገር ማዘዝ ትችላላችሁ፣ መሞከር ትችላላችሁ እና አውጥቼ ላሳያችሁ እና ሙሉን ይሁንና ወላሂ ፍርዱን ለእናንተ ትቻለሁ። ሙሉን ይሁንና ይሄ ስለ አጠቃቀሙ ነው የሚናገረው። ይሄ አጠቃቀሙ እንዴት እንደምትጠቀሙትና ሙሉ ቪዲዮዬን ዩቲዩብ ቻናሌ ላይ አስቀምጬላችኋለሁ። አጠቃቀሙ፣ ቻርጁ፣ ሚሞሪው ምን ላይ እንደሚሰራ ድምጻቸው ሙሉ ጉድ ነው የምትሉትና
ዩቲዩብን ለማግኘት የቲክቶክ ፕሮፋይልን ስትነኩት ከስር የዩቲዩብ ሊንክ አለ። እሱን ካላገኛችሁት ደግሞ እዚች ጋር ዙዙ ዩቲዩብ የሚል እዚህ ጋር አስቀምጥላችኋለሁ። ይሄንን ጉድ ተመልከቱና ሁሉም የማዳም ቅመሞች እንዲጠነቀቁ ደግሞ 10 ጊዜ ኮፒ ሊንክ ሼር እያረጋችሁ እንድታደርሱላቸው እፈልጋለሁ። ይሄንን ወደ ማሳየት እንሂድ። ውድ አድማጮቻችንና ተመልካቾቻችን በዚህ በሶሻል ሚዲያ ላይ በጣም ያዝናናኝና በጣም ያሳቀኝ መረጃም ተመልክቻለሁ። ይህንን መረጃም ለእናንተም የማካፍላችሁ ይሆናል። እናንተም በደንብ አድርጋችሁ ይዝናኑ። አሁን ወደ ቪዲዮዎችም እንዲሁም አለፍን። Oh my goodness. አንዳንድ ጊዜ በሰፈሩት ቁና መሰፈር አይቀርም የሚባለው ተረት እንደዚህ ይሰራል። እንደዚህ ነው የሚሰራው። ወይ ሊያ ገና ወር ሳይሞላሽ የራስሽ ጉድ ዘፍ ብሎ መጣ። እና ማን እንበለው ሊያ? አሁን ይሄንን ጀስት ጥያቄ ነው ሊያ፣ ጀስት ጥያቄ ነው። ሊያ ኩንታ ኩንቴ ልበለው? እኔን ግን አልለውም። ለምን? ጥቁርን ስለማከብር ጥቁር ስለሆንኩኝ። ግን አሁን አንቺ ብትሆኚ ሌላ ሰው ላይ እንደዚህ ወጣ፣ ዋይ ምንቲ ነበር። ወር ሳይሞላው አሁን ታዲያ ይሄ ማን ነው አንቺ? ለምን ደነገጥሽ ሊያ? ለምን? ዝም ብሎ ሰምባዲ ቢሆን ጀስት ማታቂው ሲሆን ይሄን አትሸማቀቂም። የሆነ ነገርማ አለ። ውሽሜ ነው ሊያ። ምን ይመስላል ወቃችሁ? የጠንቋይ ጀበና ይመስል። ኦ ማይ ጋድ! ኧረ እንደው ይሄ ምንድን ነው? ሳላልሄድም ማለት እኮ በደንብ እንዳስጋጭ እየፈራሁ እኮ ነው እንጂ በጣም መሳቅ ፈልግ ነበረ። ጌታ ወይ ሊያ ገና ወር ሳይሞላሽ በቃ አፉ። ኧረ በስመ አብ መጣነው ዘፋኝ። ለምን ደነገጥሽ ግን ሊያ? ለምን ደነገጥሽ? ከባል ከውሽማ ማን ያገለግላል? እንዴ ገባች እኮ እንትን ውስጥ። እሱ ደግሞ ምን እንዲወዘፍ አለ። ኦ ማይ ጋድ ለማንኛውም እንግዲህ ይኸውልሽ አንዳንድ ጊዜ ጠንቀቅ ማለት ጥሩ ነው። አትነግሪው ነበር? ቆይ አትይኑ ቪዲዮ እየሰራሁ ነው አትይኑ ነበር? ምን ያክላል? ኦ ማይ ጋድ እና ሊያ ግን እኔ ኩንታ አልለውም። አሁን ቢሉሽ ምን ልትይ ነው? ሻንጂ ምን ልትይ ነው? ልታብጂ ነበር? አቤት የሰው ቢሆን ምን እንደምትይ አናውቅም። ምን እንደምትይ ግን የራስሽ ሆነና ቁጭ ግን ምንሽ ነው ሊያ? ወይ ጉርስ ወይኔ! ያንዳንዱ ሰው ቶሎ ነው ኮፍያውን የሚያገኘው። የራሷ ዘው ብሎ ገባ። ከኩንታ ኩንቴን ያለችው ከሱ ይበልጣል። የውቃሪ ጀበሬ መሰለ። ውድ አድማጮቻችንና ተመልካቾቻችን ጃኒና ጆን ዳንኤል ምናወሩም እንዲሁም ለእናንተም የማስዳምጣችሁ ይሆናል። አሁን ወደ ቪዲዮዎችም እንዲሁም አለፍን እና ምን አዲስ ነገር አለ? እናውራ እስኪ። እኔና አንቺ ከወዳችን ነው ተነናቀም እኮ። ምን አዲስ ነገር አለ? ያን ዝም ብሎ ይከፋኝ። ለምን የሚከፋሽ? ለማን አባት ብለሽ ነው የሚከፋሽ? ቤተሰብ ሁሉ ሰላም ጃኒ ቻለን? አንቺ ግን በቃ ሁሌ ጆሲን እያመጣው ማሰደብ አለብኝ አንቺን ማለት ነው። ለምን አትይ? ወይ ታዩ እሱን ታዩ። ለምን አትይኝም? ለምን በይ። ስታለቅስ ቆንጆ ነች እያሉ ነው ኮሜንት ላይ።
አይ ብዙ ተናገረ ግን አሁን ነገ ይከርደኔ ክፉ እንደሆንኩ ነው የሚታወቀው። ምንም እኮ አላረግሽም እኮ ጃ ምንም እኮ አላረግሽም እኮ ምንም አላልሽም እኮ አንቺ እኮ ግን በቃ የሆነ ሰው ከደበረው አሁን በቃ የሆነ ነገር ላይ ነው ብሶት የሚያወጣው አይደል? ከደበረው በቃ ደብሮት ነው። ከደበረው ደግሞ በቃ የሆነ ነገር ሲነካ ነው ሰው የሚያወጣው አይደል? አይ ጃኒ እንደዚህ ያለች ብሎ ነው የሚወጣው። ሪከርድ ሲደረግ ገባ። እኔ ዝም ያልኩት አውቄ። ውድ አድማጮቻችንና ተመልካቾቻችን እነሆ ለዛሬም መደመጥ ያለበት መረጃም ይህንን ይመስል ነበር። በሌላ ተኩስና ወቅታዊ የሚያዝናኑ መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆይልን። ለቻናላችን አዲስ የሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰቡም ኢትዮጵያ ለዘላለም ትኑር።